አሜሪካ ሁኜ አሜሪካን አጣኋት። ባመለወርቅ ጌትነት። ይህ ጽሑፍ አሜሪካ በመጣው በዓመቱ የጻፍኩት ነው። በዚያ ወቅት የሚሰማኝ ስሜትና ስለ አሜሪካ የተረዳሁት እውነት ይህንን ይመስል ነበር። አሜሪካ ሆኖ አሜሪካን መመኘት ምንድን ነው? ምን አይነት አባዜ ነው? ደስታን በጉዞ የመፈለግ የተስፋ ልክፍት ይሆን? እንጃ። ብቻ ግን በተጓዝኩ ቁጥር ነገን በትልቁ እመኛለሁ። ደግሞስ እንደ ተስፋ ምን ድንቅ ነገር አለ? እንደ ምኞት የተመኙትንም እንደ መጠበቅ ያለ ረቂቅ ደስታ የለም። ታዲያ እንደርስበታለን ብለን የተመኘነውን ነገር ስንጨብጠው ለምን ይደብረናል? ይህ እውነታ ተስፋን የሚያኮስስ ነገር አለው። መቼም ሁሉም ነገር እንደ ምኞት አይጥምም። እናም በተስፋ መኖርን የመሰለ ነገር የለምና አሜሪካ ሁኜ አሜሪካን ብመኝ ምን ክፋት አለው? ከመሰላቸትና ከመዛል ለመዳን የመሻሻል ፍላጎትና ትጋት ያስፈልጋል። አሜሪካ ሆኖ ሌላ አሜሪካ መፈለግ ማለት መንፈሳችን በነጻነት የሚያርፍበት አንጻራዊ የሆነ ደስታ ያለበት ሕይወትን መፈለግ ማለት ነው። ወይም ልባችን የሚፈልገውን ነገር መኖር ልንለው እንችላለን። ይህን ሳስብ አሜሪካ የት እንዳለች ለማወቅ ያስቸግረኛል። አሁን ያለሁባት አሜሪካ የቅንጦትና የቴክኖሎጂ ቁንጮ መሆኗን ማስረዳት መቼም ቂልነት ነው። አሜሪካ ርኩስ ወቅዱስ የሆኑ ተግባራት መሳ ለመሳ የሚስተናገዱባት፣ ነጻነትም ባርነትም የሞላባት ሆደ ሰፊ አገር መሆኗን መተረክ ከንቱ ድካም ነው። እውነት ለመናገር አሜሪካ ከዛፍ ላይ ዶላር የሚሸመጠጥባት የነጻነቱን ያህል ገንዘብ በሽበሽ የሆነባት ሀገር ናት ብዬ አስቤ አልመጣውም። በነበረኝ ግንዛቤ ልክ የልፋት ዋጋ የሚገኝባት ሀገር መሆኗን ተረድቼ ነበር የመጣሁት። በዘሩት ልክ የሚታጨድባት፣ በደከሙት ልክ የሚያተርፉባት አገረ ትጋት እንደሆነች አምን ነበር። ልክ ነበርኩ። አሜሪካ የሥራ ሀገር ናት። ጥረህ ግረህ ብላ የሚባለው የአምላክ ቃል ያለምንም ርኅራኄ የሚፈጸመው እዚህ ነው። አሜሪካ በቪዲዮና በፎቶ እንደሚታየው ውብና ማራኪ ሆነው እንዳደይ ፈክተው የሚኖሩባት ብቻ አይደለችም። እንደ ሻማ እየቀለጡ፣ እንደ ገደል አፈር እየተሸረሸሩ፣ እንደ በጋ ዛፍ እየጠወለጉ፣ እሳት እንዳገኘው ላስቲክ እየተጨማደዱ የሚኖሩባት፣ ሌሎች እንዲፈኩ ለማድረግ መስዋዕትነት የሚከፈልባት፣ ራስን የሚረሱባት የባተሌነት የትውልድ ቦታ ናት። እንቅልፍ ከየሰው ፊት ላይ እንደ ጅረት ሲፈስ የሚታይባት፣ ድካም የሚቀዳባት ናት። አሜሪካ በዱቤ ቤት፣ በዱቤ መኪና፣ በዱቤ ቁሳቁስ የተሞላች የዱቤ ኪሊማንጃሮ፣ የዱቤ ኤቨረስት፣ የዱቤ ራስ ዳሽን ናት። ዱቤ ክሬዲት መልክ ቢኖረው አሜሪካን ይመስል ነበር። ብዙ የሚወደድ ነገር ያለብሽ የብዙ ቢል እናት አሜሪካ ሆይ፣ በቀኝ ኪስ የገባው የወር ደመወዝ በፈቃደኝነት በግራ ኪስ ቀዳዳ ተመልሶ ወደ መጣበት እንዲበተን ብር ትር ብሎ እንዲተን የምታደርጊ ጸሊም ወጻዳ አገር ሆይ፣ ከልጅነት እስከ እውቀት የምኞቴ መዳረሻ ነበርሽና እነሆ መጣሁልሽ። መከራሽን ተሸክሜ የቡራኬሽ ተካፋይ ለመሆን ምን ያቅተኛል? አሜሪካ ከገባው በኋላም ይሁን ገና አገር ቤት እያለው አስቤው የማላውቀው የሀያሏ ሀገር ጉድ ድብርት የሚባለው ነው። እውነት እላችኋለሁ አሜሪካ ሀገር ድንዛዜ ይኖራል ብዬ አልገመትኩም ነበር። ጥርጣሬ እንኳ አልነበረኝም። ነገር ግን እንደ አሜሪካ ድብርታም አላየውም። ጸባይን የሚነሳ በሽታ የሞላት የመነጫነጭ ውቅያኖስ የልብ የማይሞላባት የዓለም ጥግ ናት አሜሪካ።
ደስ በመሰኘት ያለ ሰቀቀን በመኖር ለሁሉም ሰው እንደ ልብ በመርዳት ደረጃ አስባት የነበረችው አሜሪካን እስካሁን አላገኘዋትም። እንደዚህ አይነቱ አሜሪካ ግን የት ናት? በጥፍሬ ቁሜ የተመኘዋት፣ ለ44ቱ የተሳልኩላት፣ ምኞቴ ሞልቶ ስለቴ ሰምሮ የመጣውባት አሜሪካ የት ናት? እኔ ያገኘዋት አሜሪካ የድብርት ጎተራ ሁናን የጠበቀችኝ አሜሪካ የትካዜ ውቅያኖሱና ካሰብኳት ወረዳ ባገኛትም ግን አንድም ቀን ወደ ሀገሬ ጓዜን ጠቅልዬ ስለመመለስ አላሰብኩም። ምኞቴ ረጅም ጊዜ በሀገሬ ትንሽ ጊዜ ደግሞ አሜሪካ መኖር ነው። ይህንን ማድረግ ደግሞ አልችልም። እናም ከሁለቱ አንዱን ያጣ ሁለቱም ሀገር የደበሩት ድብርታሙኜ እኖራለሁ። አሜሪካ አማራጭ አቅርባ የፈለጉትን ይምረጡ የምትል ስልጡን ሀገር ናት። ግን ሁሉም ነገር ልክ አለው። በትንሽ ጥፋት የህይወትና የሥራ ታሪክ ሊበላሽ ይችላል። ህጎችን በማክበርና በመጠንቀቅ የተወጠረች፣ ሁሉም የራሱን ሐሳብ የሚያደምጥባት፣ እርስ በርስ መደማመጥ ሩቅ የሆነባት፣ የሚያደምጥ ቀርቶ እንድታደምጡት የሚፈልግ የለ፣ እውነተኛ ሳቆች የሚናፈቅባት። በነገራችን ላይ ከሳቅ በብዙ ቢሊየን ማይል እየራኩ ወደ ዝምታ መቅረቤን እየታዘብኩ ነው። በቅጡ መተኛት፣ በነፃነት መኖር፣ እውነት ተነጋግሮ መግባባት የሚናፈቅባት፣ ባልና ሚስት እንኳን የሚረሳሱባት ሀገር ናት። ምን ጉድ ናት ግን ይቺ አሜሪካ! ናፍቆት ስለ አንድ ነገር ትዝ አለኝ። አካሌ እዚያ አብሮኝ ነው፣ መንፈሴ ግን በኢትዮጵያና በዚህ ሀገር መካከል የሆነ ቦታ ላይ ቀርቷል። ከአውሮፕላኑ አብሮኝ አልወረደምም ይሆናል፣ ወይም ህዋ ላይ ቀርቷል። በሆነ ደመና ተሳፍሮ ወደ ሀገሩ ለመመለስ እየሞከረም ይሆናል። አሊያም ዝናብ ሆኖ ውቅያኖስ ውስጥ ገብቶ ዋናተኛ ሆኗል። የማውቀው ነገር ቢኖር ልቤ ውስጥ አገር የሚያክል ናፍቆትና ትዝታ መኖሩን ነው። በልቤ ውስጥ ህዝቤን፣ መንገድ ላይ የሚተረማመሰውን ሰው ሁሉ ተሸክሜ በትጋት ናፍቃለሁ። በቀመር መኖር እንዴት ያስጠላል! በጥንቃቄ መኖርስ እንደ መኖር ይቆጠራል። አንድ መንገድ፣ የህይወትን መንገድ ማለቴ ነው። ከሳትን በዛው እንጠፋለን። ሌላ እድል የለም። እንዴት በጥንቃቄ መኖር ያስከፋል! ድንቅ ነው እንጂ ለምትሉኝ ስለ መንፈስ ነፃነት እያወራው መሆኔን ተረዱልኝ እላችኋለሁ። እድል እንደ ምንጭ ውሃ ከየአቅጣጫው የሚፈልቅባት አሜሪካ ላይናፋርና በፍርሃት ለሚሸበብ ሰው ደንታ ቢስ ናት። ከአገር ቤት ያመጡትን ይሉኝታ ወዲያሽ ቀንጥረው ካልጣሉ ረጅም ዓመት ኖረው እንኳ እንደ አዲስ ሰው ግራ በመጋባት ተቅበዝባዥ ሆነው ይኖራሉ። መንገዱን ያገኘው ሰው ደግሞ መንገዱ በዚህ ነው አይልም። መንገዱን ስታገኘው ግን ስላረማመድህ አቃቂር ያወጣል። ይሄ ምን የሚባል ማወቅ ነው? በእርግጥ አንዳንድ ሰዎች አሉ መልካም የሚያደርጉ፣ መንገድ የሚመሩ፣ ሰው የጠፋለት ሰው ሆነው የሚገኙ። መልካምነት ምላሽን አይጠብቅም። ቀኝ ሲሰጥ ግራ ይመልከት እንዲል መጽሐፉ። መልካምነት ሰው መሆንን አለመርሳት ነው። ወደ ቀደመ ነገራችን እንመለስ። እስካሁን ባስተዋልኩት መጠን ይሄ አሜሪካ የእግርና የወገብ ጫጫታ የሞላበት ነው። የሆነ አውቶቡስ ወይም ባቡር ውስጥ ወይም ካፌ ውስጥ የትም ይሁን በቃ እግሮች፣ ጉልበቶች፣ ተረከዞችና ወገቦች ሁሉ ሲሉ ይደመጣሉ። ሲንቀጫቀጩ፣ ሲንቃቁ፣ ድረሱልኝ እያሉ ሲጣሩ ማርስ ድረስ ይሰማሉ። በነገራችን ላይ አውቶቡስ ውስጥ ከተለማመድኳቸው ምትሃተኛ ችሎታዎች አንዱ እየሰሙ ቅልጥ ያለ እንቅልፍ መተኛት ነው። የሚቀጥለው ፌርማታ እንደዚህ ነው ስትል እየሰማው የእኔ መውረጃ እስኪደርስ ለጥ። በእርግጥ መውረጃዬን አልፌ የሄድኩባቸው ቀናትም አሉ። ለምን ይዋሻል? በተለይ ብርድና ዝናብ የሆነ ቀን አውቶቡስን ወደ መኝታ ቤቴ ልቀይረው ያምረኛል። አውቶቡስ ውስጥ ደሳስ የሚሉ ታሪኮችንም አንብቤያለሁ። ለማንበብ ከላይብረሪ አውቶቡስ ይመረጣል።
በዙከርበርግ መስኮት በኩል ስንቱን የወሬ አርበኛ ፉከራና ሽለላ ታደምኩ። የመስማት ሞራሌን እስከሚያሳክከኝ ድረስ በገዛ እጄ እየከፈትኩ ሰማው። ጉግል ላይ ስንቱን ጎለጎልኩት። የትም ቦታ ሁኜ ከባሶቼ አንዷን ካየው እንደ ሰው ጠርቼ ሰላም ልላት ይከጅለኛል። ወደ እግሮቻችን ብሶት እንመለስ። ይቺ አሜሪካ በኡኡታ የተሞሉ ብራንድ ጫማዎች የሚተራምሱባት ናት። በቃ አለ አይደል የእግሮችን አፍ በምርጥ የጫማ በር ጥርቅም አድርጎ ዘግቶ መዘነጥ ማለት ነው። የሆነ የሚጣረስ ነገር። ጫማዎች ራሱ የሚጠቃቀሱና በውስጣቸው ስላለው እግር የሚፎጋገሩ ይመስለኛል። አየው ይሄን እግር ሸፋፋ። ለቅሶን አልቻልኩትም። እኔ ውስጥ ያለውን እግር ብትሰማ አፉ እግሩ ላይ የተገጠመ ነው የሚመስለው። የምር ግን እዚህ ሀገር በእግሩ የሚኖረው አይበልጥም ትላላችሁ? አሁን ፕሮፌሽናል የሆኑትም አንድ ወቅት በእግራቸው የኖሩ ናቸው፣ ረስተውት ካልሆነ። ስንት ቢሎች፣ ስንት የቤተሰብ ጥያቄዎች፣ ስንት የኑሮ ስንክሳሮች የሚከፈሉት በእግር ጽናት ነው። አወይ የእግር ጽናት! አገር ከሚያክል ሐሳባችን ጋር ከነሁለመናችን የሚሸከመን የሚችለን የተረከዝ ዋጋው ስንት ነው? የነጻነት ዋጋው ስንት ነው ብለው የሚጽፉ ሰዎች በመጽሐፋቸው የመጨረሻ ገጽ በነጻነት ሀገር በዘናጭ ጫማዎች አንደበቱ ስለተዘጋ መከረኛ አገር ጀብድ ቢተርኩ የነጻነት ዋጋ የሚቀንስ አይመስለኝም። እግዚኦ የእግሮች ጽናት! በእግርና በወገብ በኡኡታው ውስጥ የሚሰማው የአገር ቤት የስልክ ጥሪ ነው። መልእክቱ ደግሞ አሜሪካ እየኖርሽ እኛ እንዴት ከሰው እናንሳለን የሚል። በፊት ህዝብ በሚበዛባቸው አካባቢዎች ወይም የሆነ ተራ የሚጠበቅበት ቦታ ላይ ሰዎቹ ገና ከመድረሳቸው ያገኙት ቦታ ላይ እግሮቻቸውን እጥፍጥፍ አድርገው ሲቀመጡ ወይም አንድ እግራቸውን አጥፈው በሌላ እግራቸው ሲቆሙ ሳይ ይገርመኝ ነበር። አሁን በራሴ ደርሶ ሳየው ጫማ ውስጥ ወይስ የጋለ ብረት ላይ ነው የቆምኩት ብዬ እስክጠራጠር ስቃጠል የእግርና የጉልበት ስቃይ ሲገባኝ መገረም ቀርቶ የሰራ አካላታችንን የሚቆጣጠረው ነገር ጭንቅላታችን ውስጥ ነው ወይስ እግርና ጉልበታችን ላይ ላለው? አንዳንዴ በእግራችን የምንተነፍስ ሁሉ ይመስለኛል። ከስራ ውጭ በሆንኩባቸው ሰዓታት ከሚያስቆም ስራ ለመራቅ ከቆምኩም በሁለት እግሮቼ ላለመቆም የማደርገው ጥረት ለራሴም ያስቀኛል እና ይህን ሁሉ ሳስብ እደበራለሁ። የእግርና የወገብን ጫጫታ ችሎ በማያቋርጥ ሂደት ውስጥ መስራት፣ ከዚያ መክፈል፣ ያለ ሳቅ ያለ ደስታ መኖር ያስደብረኛል። አሜሪካ የሚኖር ኢትዮጵያዊ ሰው የሚናፍቀው የማይመስለው ስንት አለ። እውነቱን ልንገራችሁ፣ በተለይ ስለ ገንዘብ የማያስብ ሰው ይናፍቀናል። ደግሞ እምላችኋለሁ ከሞትና ከአሜሪካ ማን ይቀራል? ማንም። ግን አሜሪካ ሆኖም አሜሪካን መፈለግ እንዳለ አዘንጉ። ምክንያቱም አሜሪካ ህልም ናት፣ ምኞት ናት። ክፋቱ ግን ይህንን ስሜት የምታውቁት የአሜሪካን ምድር ከረገጣችሁ በኋላ መሆኑ ነው። ካሊፎርኒያ ሐምሌ 2018